ብላዘር ብቻህን ስራ፣ ብቻህን ስኬታማ ሁን። ምክንያቱም በዚህ ሰዓት የአንተን ህልም ደግፎ ከአንተ ጋር የሚራመድ ሰው ብዛት የለም። ካለን በስንት አንድ ነው። የእውነት እንዲህ አይነት ሰው ከጎን ካለ እድለኛ ነህ። ነገር ግን አንተ ህልምህን ነግረኸው ለዚህ ነገር እንስራ፣ አንተስ ምን አይነት ፍላጎት አለ ብለኸው ነግረኸው አብሮህ የሚሰራ ሰው ማግኘት ይከብዳል። ስለዚህ ብቻህን ስራ፣ ብቻህን ተንቀሳቀስ፣ ብቻህን ስኬታማ ሁን። ባይሆን ስኬታማ ከሆንክ በኋላ መርዳት የምትፈልገውን ሰው እርዳ፣ ማገዝ የምትፈልገውን ሰው አግዝ እንጂ አሁን ላይ ሆነህ ህልምህን ሁሉ ዝም ብለህ የምትዘረግፍ ከሆነ ላገኘው ሁሉ ልክ ወርቅ የደበክበትን ሳጥን እንደማሳየት ማለት ነው። ዝረፉት ይህን ወርቅ ብለህ አንዳንድ ጊዜ ዝም ብለው ላገኙ ሰዎች ህልማቸውን እቅዳቸውን ይናገሩና አንዳንድ ሰዎች ከነሱ ቀድመው የነገሯቸው ሰዎች አሳክተውት ያያሉ። እናም ይደነግጣሉ። ይህን ነገር እኮ እኔ አስቤው ነበር ይላሉ። ደግሞ ነግረውት እኮ ነው። ማሳካቱ ጥሩ ነው፣ ተቀብሮ ከሚቀር እንኳን አሳካው እሱ። ነገር ግን አንተ መሆን የምትፈልገውን ለመሆን ለሰው ሳይሆን መንገር ያለብህ ለራስህ ንገረው ደጋግመህ። እኔ ይህንን ነው መሆን የምፈልገው፣ እኔ ይህንን ነኝ፣ እኔ እንደዚህ ስኬታማ ነኝ ብለህ ለራስህ ንገረው እንጂ ለሰው ብዙ አትናገር። አንዳንድ ጊዜ ለፋሚሊ አምልጦ ልንናገር እንችላለን። ነገር ግን እነሱም ስለማይረዱ ልብ ብለው ስለማይሰሙ ቸላ ብለውን ላሽ ይላሉ ማለት ነው። ነገር ግን አንተ ስኬታማ መሆን ከውስጥ የምትፈልግ ከሆነ ለራስህ ንገረው ብላዘር፣ ለውስጥህ ንገረው። ከኛ ውስጥ የሆነ ኃይል አለ። እሱ ኃይል መንቃት አለበት። እሱ ኃይል መቀስቀስ አለበት። ሁላችንም እየወጣን እየወረንበት ያለው ትክክለኛው ማንነታችን ጋር ስላልተገናኘን ነው። ትክክለኛው ማንነታችንን ስናቅ፣ ትክክለኛውን እኔነትህን ስታቅ የእውነት ማን እንደሆንክ ታውቃለህ። አሁን ምንም ላይኖር ይችላል። አሁን በችግር ውስጥ እያለፍክ ሊሆን ይችላል። አሁን ማንም ከጎን ላይኖር ይችላል። ነገር ግን ይኸውልህ ማንም ከጎን ባይኖር፣ ማንም ከአንተ ጋር ባይቆም የፈለከው ደረጃ ግን መድረስ ትችላለህ። አለ በአንተ ውስጥ የፈጠረህ አምላክ በአንተ ውስጥ አለ። እኔ እችላለሁ ስትል አንተ ስለምትችል ሳይሆን አንተን የፈጠረህ አምላክ ስለሚችል መሆኑን አስታውስ። እኔ እችላለሁ በል። እኔ እችላለሁ ማለት እኔን የፈጠረኝ አምላክ ይችላል፣ እሱ ደግሞ በእኔ ውስጥ ነው ያለ፣ የሚያንቀሳቀሰኝ እሱ ነው ማለት ነው እንጂ እኔ እችላለሁ ምናምን ጉራ አይደለም። የእውነት ስለምትችል ነው። በአንተ ውስጥ የሚችል አምላክ ስላለ ነው። የሚችል መስራት የሚችል ፈጣሪ ስላለ ነው በአንተ ውስጥ። ስለዚህ ማንንም መጠበቅ አይጠበቅብህ። ራስን ችለ ሁሉን ነገር ተወጠው። ማንም ከጎን ስላልቆመ፣ ቤተሰብ አንተ ጋር ስላልደገፈ ምንም አትረበሽ። አንተ ካንተ ጋር ከቆምክ አምላክህን ይዘህ የፈለከው ነገር ማሳካት ትችላለህ። ስለዚህ ከማንም ምንም አትጠብቅ። ማድረግ የፈለከው ነገር ራስ ተነስተ አድርገው። ብቻህን ተንቀሳቀስ። ብቻህን መሰናከሉን እለፈው። ብቻህን አስቸጋሪውን ጊዜ እለፈው። ብቻህን ጨለማ የመሰለን ጊዜ ብቻህን ተወጠው። ያን ጊዜ እሱን ከተወጣ በኋላ ማንም ቢሆን ካለበት ደረጃ ዝቅ ሊያደርግ አይችልም። በፈተና መዓል ጸንተህ ካለፍክ፣ በጨለመው ጊዜ ብርሃንን ተመልክተ ለብርሃን ከሰራህ እና እሱን ተወጥተህ ስኬት ላይ ከደረስክ በኋላ ማንም ዝቅ ሊያደርግህ አይችልም። ማንም ካለህበት ሊያወርድህ አይችልም። ማንም ከጎን ቢለይ ምንም አይመስልህም። ምክንያቱም ብቻህን ነበርካ፣ ለአንተ አዲስ አይደለም። ስለዚህ አሁን ብቻህን መሆን ልመድ። ብቻህን ፈተናው መጋፈጥ ልመድ። ብቻህን ሆነህ ማድረግ የምትፈልገውን ነገር ለማድረግ ተንቀሳቀስ እንጂ የማንንም እርዳታ አትጠብቅ። ማድረግ ያለብን ራስ አድርገው። አንተ በቂ ነህ። እኔ ለኔ በቂ ነኝ። እኔ ለኔ ለራሴ
አላንስም የሚል እምነት ሊኖር ይገባል። በዚህ ወኔ በዚህ እልህ ስትንቀሳቀስ የምትፈልገውን ደረጃ መድረስ ትችላለህ እንጂ ከሰው ምንም ነገር እንዳትጠብቅ። እኔ ለኔ አላንስም ማለት አለብህ። እኔ ለኔ በቂ ነኝ ማለት አለብህ። የፈለኩትን ራሴ ያሳካዋለሁ በል። ማንንም አልጠብቅም ማለት አለብህ። በዚህ ወኔ ተንቀሳቀስ። የምትፈልገው ነገር ማሳካት ትችላለህ። ይህን ቪዲዮ ሰብስክራይብ፣ ላይክ አድርጉትኝ። ቀጣይ በላ ቪዲዮ እንገናኝ። ቻው።